안녕하세요. ሰላም በድጋሚ ስለተገናኘን በጣም ደስ ብሎኛል። የዛሬው ጥናታችን የሚሆነው ግን ሙልቦብ ነው። ሙልቦብ ግራመር ነው። ዛሬ ደግሞ የምናየው የሚሆነው ብዬ ያዘጋጀሁላችሁ አንድ 3-4 ርዕሶችን ነው ነካ የምናደርጋቸው። ቀለል ያሉ ናቸው፣ እንዳለ ግራመር ናቸው። ለኮሪያ ቋንቋ ወሳኝ የሚባሉት ነገር ነው እንግዲህ የምንመለከተው። የመጀመሪያው የሚሆነው ዛሬ የተወሰነ ቮካብላሪም ነገር ይኖረዋል። ዛሬ የምንመለከተው ስለ ሞልጎን ነው። ሞልጎን ማለት እቃዎች ናቸው። ስለዚህ እዚህ ጋር የተወሰኑ 6 የሚሆኑ እቃዎችን ዘርዝሬያለሁ። የዋይት ቦርድ ላይ ባይታያችሁ እንኳን ስክሪኑ ላይ ስለምጽፈው ችግር የለውም። እንግዲህ ዛሬ የመጀመሪያው የምንመለከተው ቼክ። ይቺ ብቻዋ ች የሚለው ሳውንድ ሲሰጥ፣ ይሄኛው ባለፈውም ስንነጋገር ይሄ እዛ የመሰለው ምንድነው? ኤ የሚለው ኤ ብያቸዋለሁ። ከዛችኛዋ የአማርኛ ገ የመሰለችዋ ክ ነው የምትባለው። ስለዚህ ቼክ ብዙ ጊዜ እኛ የምናውቀው የባንክ ደብተር በምናምን የባንክ ቼክ ቡክ ነው የምናውቀው። አያችሁ፣ ቼክ ቡክ የኮሪያውም ራሱ ቼክ ነው የሚለው። በቃ መጽሐፍ ቼክ ነው። ስለዚህ የመጀመሪያውን ቮካብለሪያችን ምን አልነው? ቼክ ምንድን ነው? መጽሐፍ ነው አለ። ከዚ ቀጣዩም ደግሞ ቼክ ሳንግ ይላል። ቼክ ሳንግ ማለት ደግሞ ዴስክ ነው። የመማሪያ የተለያዩ ኮምፒውተሮች ምን የምንሰራበት ዴስክ ሊሆን ይችላል። ቼክ ሳንግ ያው እንግዲህ የመጀመሪያውን ቼክ አስነብቤያችኋለሁ። ከዛ እዚህ ቼክ ብሎ ከጻፈ በኋላ ይችኛዋ ለ የመሰለችዋ ወይም ደግሞ ልክ እንደ ፒራሚድ እንደዚህ ያለችዋ ነገር ስ የሚል ሳውንድ ነው ያላት። ከጎኑ ደግሞ የሆነ የቆመ እንጨት ሆኖ ፊቱን ወደዛ ጋር ያዞረ አንድ ላይ ሲሆን ሳ። ከዛ ያቺ ክቧ እንግ ሳውንድ ብያችኋለሁ። ወይም ደግሞ መጨረሻ ላይ አሁን ይሄ መጨረሻ ላይ ስለመጣ ወይም ባቺም ላይ ስለመጣ ይነበባል። እንግ ሳውንድ ነው ብለናል። መሀል ላይ ምናምን መጥቶ ቢሆን ኖሮ ግን አይነበብም ነበር፣ ይዘለል ነበር። ስለዚህ አሁን ይሄ መጨረሻ ላይ በመምጣቱ ስናነበው አንድ ላይ ቼክ ሳንግ ዴስክ ማለት ነው። ከዛ ደግሞ ቀጣይ 3ኛ የምንመለከተው ባለፈው ስለ ስራ በተመለከተ ስንመለከት ኤዛ ብለን ነበር። አሁን ደግሞ ኤጃ ማለት ደግሞ ወንበር ማለት ነው። ከዛ ቀጥሎ ደግሞ ከወንበር ቀጥሎ ካባንግ አያችሁት? ካባንግ ማለት ደግሞ ቦርሳ። ቀጣይ ፔልቶንግ ምንድን ነው? ይሄ ለፈተና ለምናምን ለተለያየ ጊዜ ያው ህፃናቶችን እርሳስ ምናምን ላጲስ ምናምን ከተን ልክ እንደ ቦርሳ የምናስይዛቸው የለም የእርሳስ ኬዝ፣ ይሄ ፔንስል ኬዝ የሚባለው በእንግሊዝኛው፣ እሱን ደግሞ ፔልቶንግ ይሉታል። የእርሳስ ምናምን መያዣ ፔልቶንግ። ከዛ ቀጣይ ደግሞ የምንመለከተው ምንድነው? ከፔልቶንግ ቀጥሎ ሺጌ ምንድን ነው? እኔ እጄ ላይ የለኝም። ሺጌ ሰዓት ነው። ሺጌ እስቲ አብረን እንበል። ሺጌ። እስቲ የዛሬ ሙልጎኖች ወይም ደግሞ የዛሬ እቃዎች የተባሉ 6ቶቹን እስቲ አንድ ላይ እንበል። የመጀመሪያ ምን አልኳችሁ? ቼክ ምንድን ነው? መጽሐፍ። ከዛ ቀጥሎስ ቼክ ሳንግ ምንድን ነው? ዴስክ። ከዛ ቀጥሎስ ምን ተመለከትን? ኤጃ። ይሄ አሁን አንድ ክፍል ውስጥ ሊኖሩ የሚችሉ ነገሮች ናቸው። መጽሐፍ ይኖራል፣ ዴስክ ይኖራል፣ ወንበር ይኖራል፣ የእርሳስ የእስክሪብቶ ምናምን ማስቀመጫ እንደ ቦርሳ ነገር የምታገለግለን ይኖራል። ከዛ ቀጥሎ ደግሞ ሰዓት ይኖራል። ሰዓት ሊኖር ይችላል ያልኩት በአብዛኛው ሀበሻ
ተማሪ ላይ ብዙም ላይገኝ ይችላል። ግን ያው ወደ ትምህርት ቤት መሄጃ መመለሻቸው ምናምን ለማወቅ ሲሉ ሰዓት እጃቸው ላይ ልናስርላቸው እንችላለን። ስለዚህ ሺኬ ማለት ምንድን ነው? ሺኬ ሰዓት፣ ፒልቶንግ የእርሳስ ማስቀመጫ፣ ኤጃ ወንበር። አብራችሁን እያላችሁ ሼክሳንግ ቼክሳንግ ቼክሳንግ ምን አልኳችሁ? ዴስክ። ከዛ ቼክ መጽሐፍ። እስቲ አንድ ላይ ለራሳችሁ አጨብጭቡ። እኔ ለራሴ አጨብጭብ በለው። እሺ አሁን ደግሞ ወደ ቀጣዩ ፓርታችን እንሄዳለን። እሺ ሌላው ደግሞ የምንመለከተው ዊች ይችኛው ዌጂ ማለት ዳይሬክሽን ነው፣ አቅጣጫ ነው። ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ምናምን እንደምንለው አይደለም፣ ከላይ ከታች ከፊት ከኋላ ምናምን የምንለውን ነገር። አዎ ዛሬ ደግሞ የምንመለከተው ወይም እዚህ ፊት ለፊት ላይ ጻፍኩላቸው አፕ ይላል። አፕ ማለት አሁን ለምሳሌ እኔ ለእናንተ አፕ ነኝ ወይም ደግሞ እናንተ ለእኔ አፕ ናችሁ። የእንግሊዝኛውን አፕ አይደለም ያልኩት እንዳይምታታባችሁ። አፕ በሃንጉል ወይም በኮሪያ አፕ ፊት ለፊት፣ አፕ ፊት ለፊት። የአፕ ተቃራኒ ምንድን ነው? ከኋላ ነው አይደለ? ዶይ 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 ዶይ። ከዛስ እሺ ፊት ለፊት አየን፣ ከኋላ አየን፣ ከዛ ደግሞ ነው ወደ ላይ ነው። አምላካችን የት ነው ያለው ብለን እናስባለን። ወይም ሁልጊዜ ስንጸልይ ወደ ላይ አይደል? በቃ ሲገባ ምናምን ሊሆን ይችላል። ከዛው የሆነ የጩኸት ድምፅ በሱ ማስታወስ እንችላለን። እና አምቡላንስ ራሱ አናቱ ላይ ዊ ይሌለ። ስለዚህ ከላይ ማለት ዊ ነው። እሺ ከላይ ያለውን ከተመለከትን የታችኛው ደግሞ ምንድን ነው? አማርኛ ላይ ትንሽ ወደ አስቀያሚ ከሚባሉ ቃላቶች ውስጥ ሊሆን ይችላል። ግን የእኔ አስቀያሚ የምንለው አሬ ሌላ አባባል አለው። ሌላ አባባሉ ደግሞ ሚት እንግሊዝኛው የስጋውን ሳይሆን የእነሱ ሚት፣ በሱ ማስታወስ እንችላለን። አሬ ወይም ሚት እንለው ከታች አሬ ወይም ሚት። ከዛሽ ከለያየን ከታች አየን። አሁን ደግሞ ከቀኝና ከግራ የሚለው ማለት ወደ ጎን የሚለውን ደግሞ እንመልከት። ወደ ጎን የሚለው ወደ ቀኝም ወደ ግራም ተመሳሳይ አይነት ሆኖ የትኛው ጎን በሚለው ነው የምንለየው። ስለዚህ ወደ ጎን ማለት ዮፕ እንለዋለን። ወደ ጎን ማለት ዮፕ ነው። ስለዚህ ወደ ቀኝ ያለው በቀኝ ሳይድ ያለው ወይም በቀኝ በኩል ለማለት ስንፈልግ ደግሞ ኦሬንጅ በሚለው ማስታወስ እንችላለን። ኦሬንጆክ። ከዛ ቀጥሎ ደግሞ በግራ በኩል ያለው አሁን ለምሳሌ እኔ ለማስታወስ እንዲመቸኝ የተጠቀምኩት ዌስት በሚለው ነው። ዌስት ካለ በዌስት ይጀምራል ማለት ነው። ከዛ ሌላ ደግሞ ዌንጮ ነው ትክክለኛው በግራ ማለት ዌንጮ። ሌላ እንዲረዳኝ እንዲያስታውሰው የረዳኝ ዌስት የሚለውን መጀመሪያው ፊደሉን ካወቅን በኋላ ወንጪ የሚባለውን የሀገራችን መዝናኛን እናውቀዋለን አይደል? እሱን መውሰድ ነው ዌንጮ። እሺ ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች፣ ወደ ፊት፣ ወደ ኋላ አየን። አሁን ደግሞ እኔ የምን ውስጥ ነኝ ያለሁት? ቢሮ ውስጥ ነው ያለሁት። ቢሮ ሳሙሺል ነው የሚባለው። ሳሙሺል ኡሪ ሳሙሺል የኛ ቢሮ ሳሙሺል። ስለዚህ ሳሙሺል አን ቢሮ ውስጥ ነኝ ያለሁት። ቢሮ ውስጥ ነኝ ያለሁት። ስለዚህ ሳሙሺል አን። ከቢሮ ውጪ የሆነ ሰው ከሆነስ ደግሞ ምን ይባላል? ከቢሮ ውጪ ሲሆን ደግሞ ባቅ
ይቺ መቼም አጠፋም። ምክንያቱም ጣፋጭ የምንወድ ሰዎች ከኛ ጋር የምትቀራረብ ባቅላባ፣ በተለይ እንደውም የምስራቅ ሰዎች ወይም ወደ ድሬዳዋ ሀረር ምናምን ሊሆን ይችላል። ከዛ ሰዎች ሲመጡ እንደዚህ አምጡልን የምንላቸው ነገሮች ውስጥ አንዱ ባቅላባ ነው። ሀላዋ፣ ሙሸበክ፣ ባቅላባ በጣም የታወቀ ነው። እኔም የምወዳቸው ናቸው። አጋጣሚ ከዛ የምትመጡ ሰዎች ለእኔ ሙሸበክ ብታመጡልኝ ደስ ይለኛል፣ እወዳለሁ። ቾነን ሙሸበክ ቹዋየዮ እኔ ሙሸበክ እወዳለሁ ነው ያልኩት። ስለዚህ ባቅ ከውጭ ነው ማለት ነው። አንድ እስቲ ዳይሬክሽኖችን እንከልሳቸው። ዳይሬክሽን በራሱ ምንድን ነው አለ? ዌቺ ዳይሬክሽን ነው አለ። ስለዚህ ፊት ለፊት አፕ፣ ከኋላ ዶይ፣ ከላይ ዊ። እሺ ከታች አሬ ወይም ደግሞ ሜት። እሺ ወደ ጎን ደግሞ ዮፕ። ስለዚህ ወደ ቀኝ ስንል ደግሞ ኦርንጮ፣ ወደ ግራ ስንል ደግሞ ወንጮ እንላለን ማለት ነው። ከዛ ደግሞ ውስጥ የሚለው ደግሞ ብዙ ጊዜ የኮሪያ ስሞች ውስጥም ከሚጠቀሰው አን ሚስተር አን ምናምን። እኔ ሚስተር አን የሚባል ጓደኛ ነበረኝ እና እሱ አስታውሰዋለሁ። አን ከውስጥ፣ ከውጭ ሲሆን ደግሞ በምትበላው ወይም በምትጣፍጠው እናስታውስ። ምን ባቅ ደግሞ ተሳስታችሁ ባቅላባ ብላችሁ እንዳትከራከሩ። እኔ ለማስታወስ እንዲመቻችሁ ብዬ ነው ባቅ ያልኩላችሁ። እሺ ከዛ ደግሞ ቀጣዩን ፓርት ለመመልከት ደግሞ ሌላ ደግሞ እንድንመለከተው የፈለኩት ነገር ኤሲዳ እና ኦፕሶዳ የሚለው ነገር ነው። ኤሲዳ ማለት ኢሴዮ የሚለው የእሱ ዲክሽነሪ ፎርሙ ነው። ዲክሽነሪ ፎርሙ ማለት አሁን ዲክሽነሪ ላይ ሄደን የኮሪያ ዲክሽነሪ ላይ ከፍተን ኢሴዮ ብለን ላናገኘው እንችላለን፣ ግን ኢሲዳ ብለን በምንፈልግበት ጊዜ እናገኘዋለን። ስለዚህ ዲክሽነሪ ላይ የተጻፉ ቃላቶች ሲሆኑ ዲክሽነሪ ፎርም ይባላል። ስለዚህ አብዛኛው የኮሪያ ፊደሎች ደግሞ ሲዳ፣ ስዳ፣ ዳ ያለበት ነው ዲክሽነሪ ላይ የሚጻፈው። አሁን ለምሳሌ በላ ከሆነ ዋናው ቃሉ በላች፣ በሉ ምናምን ብሎ እዛው ተቀጣጣይ ምናምን ነገር ሊሆን መብላት ምናምን። አሁን ከበላ ጋር በተገናኘ ከሱ የተወሳሰዱ ቃላቶች ናቸው። ስለዚህ ኢሲዳ ኢሴዮ የሚለውን ቃል ያስገኘልን። ኢሴዮ ማለት ደግሞ አለ እንደማለት ነው። ከዛ ኦፕሶዮ ደግሞ የለም የሚለው ነው። እና ነገር ይሁን አሳጥሬ ስነግራችሁ የምትለው ቃል እዚህ ጋር ኢሲዳ ብሎታል። ይችኛ የምትለው ቃል ጊዜ አመልካች እና ቦታን አመልካች ነች፣ ወይም ደግሞ ሎኬሽን ኦር ታይም ማርከር ነው። ይሄ በእንግሊዝኛው ላይ አሁን ለምሳሌ አት ታይም አት 7 o'clock ኢን ጁን ምናምን ከዛ ኦን ሳተርዴይ ምናምን የምንለው ነገር አለን። እሱን ለማመልከት ኤን ተጠቅሙበታል። ሌላ ደግሞ ኢሲዳ የተባለው ኢሲዳ ማለት አንድ ነገር መኖሩ በዛ በተጠቀሰበት ቦታ ላይ መገኘቱን ለማሳወቅ። አሁን ለምሳሌ በእንግሊዝኛው ወርድ ላይ በምንወስድበት ጊዜ አይ ሃቭ ኤ ቡክ ምናምን ሺ ኢዝ ሲንገር ምናምን የምንለው አይነት ነገር አለን። ኢዝ ሃቭ የመሳሰለውን ነገር የሚገልጽልን ነው። እሺ ኦፕሶዳ የሚለው ደግሞ የኢሲዳን ተቃራኒ ነው። በቃ የለም ወይም በዛ በተጠቀሰ ቦታ ላይ እንደዛ የሚባል ነገር የለም ለማለት ነው የተጠቀመው። ኢሲዳ ማለት በአንድ ቦታ ላይ ኢሲዳ ማለት ማለት ያው ቦታ አመልካች እና ጊዜን አመልካች እንደሆነ ነግሬያችኋለሁ። በዛ በተጠቀሰበት ቦታ ላይ መገኘቱን ኢሲዳ ሲያመለክና ኦፕስዳ ማለት ደግሞ የእሱ ተቃራኒ በዛ ቦታ ላይ ጭራሽ የለም ነው። ምሳሌ ደግሞ እዚህ ጋር እንመልከት እስቲ። ሳጓ አፕል ነው። ሳጓ
ጋኔ ሳጓ ጋኔ ጃንጓ ጋኔ ጃንጎ ሳጓ ጋ ባለፈው ሁለትም ገላጭ ነው ብለን የተነጋገርነው ነው ጋ። ከዛ ኔጃንጎ ማለት ደግሞ ፍሪጅ ነው። ኔጃንጎ ጃንጎ ላላላ ምናምን የሆነ የአፍሪካ ዘፈን ይሁን እንደዛ ነገር እሱን አስታወሰኝ። ኔጃንጎ ፍሪጅ ማለት ነው። ከዛ ኤሴዮ ሳጓ ጋ ኔጃንጎ ኤሴዮ ይቺ ጋ የገባችው ሳጓን ለመግለጽ ነው። ሳጓ ማለት አፕል ነው ብለናል። ስለዚህ the apple is in the fridge ማለት እዛ በቃ ፍሪጅ ውስጥ ነው ያለው አፕል የሚለውን ሴንቴንስ ሰርቶልናል። ስለዚህ ኔጃንጎ ፍሪጅ ነው ብለናል። ኢሴዮ ፍሪጅ ውስጥ ነው ያለው ለማለት ኢዝን አድርጎታል። እሺ ሌላው ደግሞ ና ሀኪዮዬ ኦፕሶዮ ና ማለት እኔ ሀኪዮዬ ማለት ትምህርት ቤት ነው። ከዛ ኦፕሶዮ የለውም። ስለዚህ አምናት አት ስኩል እኔ ትምህርት ቤት ውስጥ አይደለሁም ቢሮ ውስጥ ነኝ ያለሁት ለማለት ነው። እሺ ቀጣይ ደግሞ የምንመለከተው ዴሞንስትሬቲቭ ኤክስፕሬሽን የሚባሉት በአማርኛው ምን ብዬ እንደምገልጽላችሁ ትንሽ እንትን ይለኛል፣ ግን ነገሩን ሳስረዳችሁ እናንተ ትረዱኛላችሁ ብዬ አስባለሁ። የሆነ ገላጭ አይነት ነገር እዚህ ጋር አሁን ለምሳሌ 3 ነገሮች ጽፌላችኋለሁ። ኢክቾ አዲስ ነገር አይደለም ብዙ ማለት ቋንቋ ብቻ ስለተቀየረብን ነው። ማለት ለተናጋሪው ቅርብ የሆነ ነገር ነው። ይሄ ወይም ደግሞ በእንግሊዝኛው ደግሞ ዚስ የምንለው ነው። ማለት ደግሞ ዛት ያኛው ማለት የሆነ የምንናገረው አካል የሚቀርበው ነገር አለ ወይም ከዚህ በፊት የሚታወቅ ነገር ይሄን የተነጋገርነው ወይም የምናውቀው ነገር ይኖራል ያኛው ለማለት ነው። ከዛ ደግሞ ቾ ማለት ለምሳሌ ሁለት ሰዎች ቆመናል። ምሳሌ ነው። እሺ እኔ አሁን ምን ልበል? አበባ ቆት አበባ። ስለዚህ አሁን ምሳሌ ሲሰጣችሁ ቆት የጠዳ ማለት ቆንጆ ማለት ነው። ቆንጆ ነው። ያምራል ማለት የጠዳ። ስለዚህ ቆት የጠዳ። እሺ እናንተ አላችሁ እናንተ ከጎናችሁ ስልክ አለ አይደል? ከሄንድፖን ንጉዬዮ እሱ ስልክ የማን ነው? የእኔ ነው የምትሉኝ አይደል? መቼስ ወይም የሌላ ሰውም ከሆነ ሊሆን ይችላል። እሱ ስልክ የማን ነው? ዛት ወይም ደግሞ ያ ስልክ የምንለው ነው። ከዛ ቀጥሎ ደግሞ ከእኔም ከእናንተም ራቅ ያለ ሌላ አካል ሊኖር ይችላል። ያ ራቅ ያለው የሆነ ራቅ ከሁለታችንም ራቅ ያለ ቆሞ ያለ ሰው ሊሆን ይችላል። ሳራም ንጉዬዮ ያ ሰው ማን ነው? ንጉዬዮ ንጉ ማለት ማን ነው እንደማለት ነው። ሳራም ያ ሰው አሁን ለምሳሌ እኔ አጠገብ ጋር የሆነ ሰው ቢሆን ኖሮ ሳራም ቺንጎዬዮ እላለሁ። ይሄ ሰው የኔ ጓደኛ ነው እንደማለት ነው። እናንተ አጠገብ ጋር ሆኖ እኔ ያ ምንድን ነው ምናምን ብላችሁ ወይም ደግሞ ከእናንተ አጠገብ ቢሆን ያ ሰው ከሳራም ማለት እችላለሁ። ከሁለታችንም ደግሞ ራቅ ካለ ቾ ሳራም። ሌላ ኤግዛምፕል ደግሞ እዚህ ከጻፍኩላችሁ ውስጥ እንትን መጥቀስ እንችላለን። ቼክ ቹሃዮ ለምሳሌ አሁን መጽሐፍ ጠብቁ። አሁን በእጄ ላይ መጽሐፍ ይዣለሁ። መጽሐፍ ምንድን ነው ብያቸዋለሁ? ቼክ
አሪፍ መጽሐፍ ነው እና መግዛት ከቻላችሁ ግዙ። እንደዛ ብዬ ምሳሌ መስጠት ይችላል። ሌላው ደግሞ ያው አጠገቤ ሌላ ሰው የለም፣ ግን እሺ በቃ እናንተ ጋር ያለው ሰው ልበል እንጂ ሰላም ቺንጉዌዮ እሱ የኔ ጓደኛ ነው። እሱ የኔ ጓደኛ ነው። የኔ ስራ ባልደረባ እያስነጠሰ ነው። እያችሁት ከንጓ ቧሴዮ ያንን ድራማ ክንዋ የሆነ መኪና እየመጣ ነው። ያንን መኪና አይታችሁታል? ክንቻ ቧሴዮ ክንቻ ቧሴዮ ኪዮንዋ ቧሴዮ ያንን ፊልም አይታችሁታል? እንዴት ነው? አሪፍ ነው? እስቲ ከወደዳችሁት ንገሩኝና እኔም አየዋለሁ። እሺ ሌላው ደግሞ ለዛሬው መጨረሻ ምሳሌያችን የሚሆነው ቾጎንሞል ቦሴዮ ያንን የሞል ፎቅ አይታችሁታል? ቾጎን ቦሴዮ። አብራችሁን ስለነበራችሁ አመሰግናለሁ። ወዳችኋለሁ። ከምሳሚዳ ቹዋዮ ደህና ሁኑልኝ። በቀጣይ ቪዲዮ ተገናኝተን አብረን እስክናጠና ድረስ ተናፍቁኛላችሁ። ወዳችኋለሁ። ባይ